አንዴ በህገወጥ መንገድ ሳውዲ አረቢያ ገብቶ ተይዞ ከተመለሰ በኋላ በህጋዊ መንገድ ሳውዲ አረቢያ ልግባ እንኳን ቢል መግባት አይችልም። ለምን? አሻራ አለበት። ቢያንስ የኢትዮጵያ መንግስት ይሄንን አይ ዶንት ኖ እንዴት መናገር እንዳለብኝ ማለት በቂ የሆነ የዲፕሎማሲ ስራ ቢሰራ ከሳውዲ መንግስት ጋር የዲፕሎማሲ ስራ ቢሰራ ከዚህ በፊት የነበረው የገባውን ወጣት አሻራውን ከወንጀል ነፃ የሆነ በህገወጥ መንገድ ብቻ ገብቶ ተይዞ ሀገሩ የገባ ከምንም አይነት ወንጀል ነፃ የሆነ የመኖሪያ ፍቃድ ስለሌለው ብቻ ተይዞ ሀገር ቤት የገባን ማህበረሰብ አሻራውን ጠፍቶ ቢያንስ በህገወጥ መንገድ እንዲጓዝ ቢያደርግ ምን ችግር አለበት? ምንም ማድረግ አይቻልም። ሰው ዱባይ መሄድ ጠፍቶት አይደለም። ኩዌት፣ ኳታር መሰደድ ጠፍቶት አይደለም። ሳውዲ ብቻ አይደለችም አረብ ሀገር፣ ኩዌት፣ ኳታር፣ ዱባይ፣ ሌሎች አረብ ሀገራትም አሉ። የኢትዮጵያ ወጣት ወደ እነዚህ ሀገሮች መሰደድ ጠፍቶት አይደለም። ነገር ግን በህጋዊ መንገድ እንዴት መውጣት እንዳለበት መንገዶች አልተመቻቹለትም። እንዴ ወንዶች እኮ ሳውዲ አረቢያ ገብተው ምንድነው እንደሚሰሩት? በአረቦች እርሻ እኮ ነው ተሰማርተው የሚሰሩት አይደለ? በመዝራዓ ስራ እኮ ነው ተሰማርተው የሚኖሩት አይደለ እንዴ? በበግ እረኝነት፣ በፍየል እረኝነት በረሃ ላይ ሰሃራ ላይ እኮ ነው የሚሰቃዩት አይደለ እንዴ? ታዲያ ለዛ ስራ በህጋዊ መንገድ እንዲወጡ ቢደረግ ምን ችግር አለው? የኢትዮጵያ መንግስት ይሄ ቢሰራ። ነገር ግን ለዜጎቹ የሚያስብ መንግስት የለም። ኤኒዌይስ ምናልባት ቤተሰቦቻችሁ የዛን ሰዓት ገብተው ምናልባት እዛ የተገኘው ጉርድ ፎቶ ላይ የተለቀቀው ጉርድ ፎቶ ላይ ቴሌግራም ላይ የተለቀቀው ጉርድ ፎቶ መታወቂያ ምናምን ላይ ያላያችሁ ካላችሁ የቴሌግራም ሊንኬ ፕሮፋይሌ ስር ላይ አለ። የቴሌግራም ሊንኩ ፕሮፋይሉ ስር አለ። በዛ ላይ ገብታችሁ የቤተሰቦቻችሁ እንትን ካለ ማየት ትችላላችሁ። ነገር ግን ይሄንን ስል አንድ ነገር ላስጠንቅቃችሁ። ነፍሰ ጡር የሆናችሁ እናቶች ድንጋጤን መቋቋም የማትችሉ እንደዚህ አይነት ዘግናኝ ነገርን ስታዩ መቋቋም የማትችሉ በፍጹም ቤተሰባችሁም በባህር የወጣባችሁ ሰዎች ከሌላችሁ ባትገቡ ይሻላል። ባታዩት ባትገቡ ይሻላል። ይሄንን የሚመለከተው የዛሬ 10 ቀን ማለትም ባለፈው ተሰወረች በተባለችው ጀልባ ዙሪያ ቤተሰቦቻችን ነበሩ ብላችሁ ያሰባችሁ ሰዎች ብቻ ብትገቡና ብታዩት ይሻላል። ከዛ ውጭ ምንም የማይመለከታችሁ ሰዎች ነፍሰ ጡር የሆናችሁ ልብ ድካም ያለባችሁ ስኳር ያለባችሁ ምናምን ያለባችሁ ሰዎች በፍጹም እንዳትገቡ። እዛ ቴሌግራም ላይ የምሬን ነው የምላችሁ። በፍጹም እንዳትገቡ፣ እንዳታዩት። አመሰግናለሁ። መልካም ጊዜ ይሁንላችሁ።